የእናንተ ኢነርጂ አልፎ ተርፎ ሌሎች ሰዎች እናንተ ሲያዩችሁ ዋው እንደሷ ነው መሆን የምፈልገው፣ እንዴት ደስ ትላለች፣ ምን አይነት ኢነርጂ ነው ያላት፣ የሚስብ አትራክት የሚያደርግ በዚህ ቪዲዮ ምን አይነት ሰዎች ናቸው እንደነዚህ አይነት ኢነርጂ ራዲየት የሚያደርጉት የሚለውን እናያለን። ጋይስ ዌልካም ቱ ማይ ዩቲዩብ ቻናል። ለማታውቁኝ መክሊት እባላለሁ። ፐርሰናል ዲቨሎፕመንት የምናወራበት ቻናላችን ይሆናል ማለት ነው ይሄኛው ቻናላችን። ወደ ዛሬ ቶፒካችን ስንገባ ዳይቭ ነው፣ ዳይሬክትሊ ነው የምንገባው። አንዳንድ ሰዎች እናታቻቸው የሆነ ነገራቸው ይስባችኋል፣ ቻርሚንግ ናቸው በጣም እና እነሱን መሆን እፈልጋለሁ ትላላችሁ። የሆነ ነገራቸውን ይሳባችሁ። እነዛ ሰዎች ሞስት ፕሮባብሊ የሚሆኑት ማን እንደሆኑ ታውቃላችሁ? ለራሳቸው ፕራዮሪቲ የሰጡ ሰዎች ናቸው። ዝም ብሎ የሚመጣ ነገር አይደለም። ሰው ዝም ብሎ ግዴለሽ ነው መሆን የሚችለው፣ አይን ውስጥ የማይገባ ነው መሆን የሚችለው። ሰው ግን ሆን ብሎ ቻርሚንግ መሆን ይችላል፣ ሞገስ ያለው ሰው መምሰል ይችላል። ይሄ ሁሉ የሚሆነው በአንድ ነገር ነው፣ ለራሱ ፕራዮሪቲ በሰጠው ልክ ነው። አይነግቡ የሚሆንበት ልክ፣ አንድ ሰው አይነግቡ የሚሆንበት ልክ ለራሱ ፕራዮሪቲ በሰጠው ልክ ነው። ራሱን የሚያስቀድም ሰው እንደዚህ አይታችሁ ታውቁታላችሁ። ለምንድን ነው እንደዛ የሚሆነው? ራስን በማስቀደም ውስጥ ፕራዮሪቲ ለራስ በመስጠት ውስጥ በጣም ብዙ የሚከተሉ ነገሮች ስላሉ ማለት ነው። የመጀመሪያው አንድ ሰው ራሱን አስቀደመ ማለት በራሱ ይተማመናል። በራሱ ይተማመናል። ጥፋት አያጠፋም እያልኩኝ አይደለም። በደንብ አድርጎ ጥፋት ያጠፋል። ይሄን ነገር ብሰራው አሳካዋለሁ ብሎ ነው የሚጀምረው፣ በራሱ ስለሚተማመን ማለት ነው። ፌል ሊያደርግ ይችላል። አይ ሞክራለሁ፣ ምን ችግር አለው፣ አሁንም ብሞክረው አሳካዋለሁ ነው የሚለው። ገብቷችኋል? በራስ መተማመን ማለት ያላችሁን አቢሊቲ ማወቅ ነው፣ ያላችሁን ብቃት ማወቅ ነው። ብቃታችሁ ደግሞ የሚለካው ባሰባችሁት ልክ ነው። አልችልም ብላችሁ ካሰባችሁ አትችሉም፣ መቼም አትችሉ። ልንገራችሁ፣ መቼም አትችሉ። የሆነ ሰው ቀና ብሎ ኧረ እኔ እችላለሁ፣ ኧረ እኔ ምርጥ ነኝ እያለ የሚራመድ ሰውና ወይኔ አልችልም ብሎ የሚራመድ ሰው ገና ሳያወራ ማለት ነው፣ ሳይነግራችሁ ያስታውቃል። ለምንድን ነው የሚያስታውቀው መክሊት ካላችሁኝ? እንዴት ነው በአስማት ነው የሚያስታውቀው ካላችሁኝ? ሁለቱም ኢነርጂዎች ስለሆኑ ነው። ኢነርጂ ደግሞ ቫይብሬት ያደርጋል፣ ፍሪኩዌንሲ ያለው ይገለጣል። ታዩታላችሁ፣ ታውቁታላችሁ። ታዩታላችሁ፣ ታውቁታላችሁ። ሁለተኛው ነገር ደግሞ እዚሁ በፕራዮሪቲ ለራስ ፕራዮሪቲ በመስጠት ስር ሁለተኛው ነገር ደግሞ ምንድን ነው? መምረጥ፣ ተመራጭ አለመሆን። እነዛ ሰዎች መርጠው ነው አካባቢያቸውን እንደዚህ የከበባቸውን ሰዎች ብታዩና ብትጠይቋቸው ዋው እሱ ብለው ነው የሚነግሯችሁ። እሱ እኮ እንደዚህ ነው የሚሉት፣ የሆነ የሚያወሩለት ነገር አለ። እነዛን ሰዎች መርጦ ነው፣ ያን ኮምፓውንድ መርጦ ነው። የሚያሳድገውን ኮምፓውንድ ይመርጣል። ሰዎች ወይኔ ይመቻቸው ይሆን አይደለም የሚለው፣ ይመቹኝ ይሆን። የሆነ ሰው ልታገኙ ወጣችሁም በል እና ከዛ እያሰባችሁ ነው፣ ወይኔ ለዚህ ሰው ይመቸው ይሆን፣ ብቁ ሆን ይሆን። አብዛኞቻችሁ እንደዚህ ብላችሁ ታስባላችሁ። ሪቨርስ ነው መሆን ያለበት። ይመቸኝ ይሆን፣ ይህ ሰውዬ ብቁ ይሆን ለእኔ አሁን ባለውበት ማቹሪቲ ሌቭል ማች እናደርግ ይሆን ማለት ነው ያለባችሁ። እንደዛ ስትሆኑ ግሎ ነው የምታደርጉት። በራሳችሁ ኮንፊደንስ አላችሁ። ሁለተኛ መራጭ ናችሁ። እንደነዚህ አይነት ሰዎች ሁሌም ቢሆን የሚገባቸውን ነው የሚያገኙት። መራጭ ሰዎች ሁሌም ቢሆን የሚገባቸውን ነው የሚያገኙት፣ የማይገባቸውን አይደለም። በእኔ ማቹሪቲ ሌቭል ያለ ሰው ነው እኔም ብሆን የምፈልገው። ምንም አይነት ሪሌሽንሽፕ ይሁን፣ ፍሬንድሺፕ ይሁን፣ ምንም አይነት ሪሌሽንሽፕ ይሁን፣ በሌቭላችሁ ያለ ሰው፣ ዝቅ ብሎ ዝቅ የማያደርጋችሁ ሰው። ሌላው ነገር ደግሞ ሰልፍ አዌርድ ናቸው። ሞስት ኦፍ ዘ ታይም እነዚህ ሶስት ነገሮች መገለጫቸው ናቸው። አይታችሁት በቃ የምትወዱት ሰው ሰልፍ አዌርድ ነው። ምን ላይ ጎበዝ እንደሆነ ያውቃል፣ ምን ላይ ሰነፍ እንደሆነ ያውቃል። ባኬን ነገርማ እኔ እችለዋለሁ ብሎ ይሰራል፣ ባኬን ነገርማ አልችለውም ብሎ ይተወዋል። አንዱን ማለት ነው። ለምንድን ነው? ሰልፍ አዌርድ ነው፣ ያውቃል ምን ቢሰራ እንደሚሳካለት ያውቃል። ይህ ነው ሰምሃው ሰልፍ አዌርድ መሆን በራሱ ሌሎች ጋር የሌለ ፊውቸር ይሰጣቸዋል። አሁን አፕል ላይ ያለ ፊውቸር አለ፣ ሳምሰንግ ላይ የሌለ፣ እንደዛ ማለት ነው። እኔ ላይ ያለውን ፊውቸሮች አውቃቸዋለሁ።
እንደዛ ከሆንኩኝ ሰልፍ አዌርድ ከሆንኩኝ ማለት ነው። ምን ላይ ጎበዝ፣ ምን ላይ ሰነፍ እንደሆንኩኝ አውቃለሁ። ምን ላይ አክቲቭ እንደሆንኩኝ አውቃለሁ። ምን ትራውማ እንዳለብኝ አውቃለሁ። ኔክስት ሙቬ ምን እንደሚሆን ራሴ ወስናለሁ ማለት ነው። ወደዚህ አልምታታ ሰልፍ አዌርድ ከሆንኩኝ። ሂል ያላረኩት ትራውማ አለ መክሊት አፍተኛ፣ እቺን ነገር እኮ ማስተካከል አለብሽ፣ እቺን ማጽዳት አለብሽ ነው የምለው። ዋይ ስለማውቀው ሰልፍ አዌርድ ስለሆንኩኝ የሆነ ትራውማ ነበረብኝ። አዎ መስተካከል አለበት። አዎ መክሊት እናስተካክለዋለን። ያ ለምንድን ነው ከውስጤ ጋር ያለኝ ትራውማ እንዳለብኝ ያወቅኩት እኮ ራሴን በማየቴ ሰልፍ አዌርድ በመሆኔ። ሌላው ደግሞ ሰልፍ አዌርድ የሆኑ ሰዎች አለባበሳቸው ያስተካከሉ ሰዎች ናቸው። ከነሱ ጋር የሚሄደውን ነገር የሚያውቁ ሰዎች ናቸው። እኔ ይሄን ነገር ቲክቶክ ላይ ተናግሬዋለሁ። አብዛኞቻችሁ ሪአክት እያደረጋችሁበት ነበረ። በፊት እኔ በጣም ኪዩት የሆኑ ፎቶዎች ነበር የምነሳው። ኪዩት ኢኖሰንት የሚመስሉ እንዲህ ምናምን እያልኩኝ። እኔ ግን አልወዳቸውም። እውነት ለመናገር ፎቶዎቹም አያምሩ። በቃ ኪዩት መሆን ለእኔ አይደለም። አምኜ የተቀበልኩት ነገር ቢኖር ኪዩት መሆን ለእኔ አይደለም። ኪዩት የሚሆኑ በጣም ብዙ ጓደኞች አሉኝ። እነሱ ላይ ሊያምር ይችላል፣ እኔ ላይ ግን አያምርም። እኔ ኢሞሽንለስ የሆኑ ነገሮች ነው በቃ ፎቶ ስነሳ ፎቶ ጀኒክ መሆኑ እንደዛ። ለምሳሌ በቃ ዝም ብዬ ካሜራውን እያየሁ በቃ እንደዚህ በቃ ኪዩት ለመሆን በሞከርኩኝ ጊዜ እያማርኩኝ አይደለም እያስጠላው ነው የሄደብኝ። ሰልፍ አዌርነስ ከዚህ ነው የሚጀምረው። ምን እንደምንወድ፣ ምን እንደምንጠላ፣ ምን እንደሚያምርብን፣ ምን እንደማያምርብን፣ የት መሄድ እንዳለብን አኮርዲንግ ቱ አወር ቻይልድሁድ በፊት ካሳለፋችሁበት አሁን ያላችሁበት ወደፊታችሁ እንዲሰርማ የምታደርጉት በሰልፍ አዌርነስ ነው። ሰው በጣም ቻርሚንግ ናቸው እነዚህ አይነት ሰዎች። እነዚህ ሶስቱ ነገሮች ያሉባቸው ሰዎች ስታቸው ራሱ ያስደስታሉ። ሰልፍ አዌርድ የሆነ ሰው የራሱ የሆነ ፐርሰናሊቲ አለ፣ ሌሎች ጋር የሌለ። እነሱ ጋር የሌለ እሱ ጋር ያለ ነገር አለ። እሱን ነው የምትወዱት። ለምንድን ነው የምትወዱት? ሙሉ ነገሩን ተቀብላችሁት ነው እንዴ? ሁሉም ከአስከፈ ነው የምወድልክ ነው እንዴ? አይደለም። ያቺ ፐርሰናሊቲ ማረካችሁ እሱ ጋር ሄዳችኋል። ያቺን ፐርሰናሊቲ ትወዷታላችሁ። አንዳንድ ሰዎች አፋቸውን ሲከፍቱ በከፈቱ ሰዓት ያምራሉ። ለምንድን ነው እንደዛ የሚሆነው? አንዳንድ ሰዎች አፋቸውን ሲከፍቱ የሚያምሩ ከሆነ ወዲያው ነው የሚያስጠሉት። ልክ እንደዛ ነው። እንደነዚህ ሰልፍ አዌርድ የሆኑ ለራሳቸው ፕራዮሪቲ የሚሰጡ ሰዎችን ስታዩ ዋው እንደነሱ በሆንኩኝ ባላችሁ ሰዓት እንደናንተ ነው መሆን ያለባችሁ። እናንተን ስትሆኑ ነው እነሱን ሆነው ነው ያማረባቸው። እናንተም እናንተን ሆናችሁ ነው የሚያምርባችሁ ማለት ነው። በሌላ አማርኛ እሱን ስትሆኑ አይደለም እናንተን ስትሆኑ ነው። ሶ ጌሙ በጠቅላላ እንዲህ ሺፍት የሚያደርገው እናንተን የሆናችሁበት ሰዓት ነው። እኔ ራሴን የሆንኩበት ሰዓት ነው ራሴን የወደድኩት። ሶ ሰምሃው እንወዳቸውን ሰዎች መሆን አይደለም እነዚህ ሰዎች መሆን እፈልጋለሁ ስላለን የምንሆንባቸው ሳይሆኑ ራሳችን ሆነን የእነሱን ኢነርጂ እኛ ጋር የሚጋባብን አይነት ሰዎች ናቸው ማለት ነው። እናንተ ኢነርጂ ሌላ ሰውንም አትራክት እንዲያደርግ የምታደርጉበት በዚህ ዌይ ነው። አመሰግናለሁ። በኔክስት ቪዲዮ እንገናኛለን። ቻው